ምስጋና ሕይወትን ይቀይራል፣ ባለ ላይ ይጨምራል። ፈጣሪ ማመስገን ብዙ ጥቅሞች አሉት። አንደኛ ሰላምና እረፍት ይሰጣል። ማመስገን ልብን ከጭንቀት ከፍርሃትና ከድንጋጤ ያስወጣል። የሰውን የውስጥ ሰላም ያሳያል። ሁለተኛ እምነትን ያጠነክራል። ለፈጣሪ ምስጋና ማቅረብ ለሚመጣው ቸርነት ወይም ችግር እምነታችን እንዲጸና ያደርጋል። ሶስተኛ ተስፋን ይጨምራል። ያለንን ቸርነት ስናይ በእድልና በፈቃድ ሕይወትን ማነሳሳት እንችላለን። መስጠት ምስጋናን ተስፋን ይሰጣል። አራተኛ በረከትና ጸጋን ይጨምራል። መጽሐፍ ቅዱስ እንዳለው አቤቱ ከንፈሮችን ክፈት አፌም ምስጋናን ያወራል። መዝሙር 50 ከቁጥር 15። ምስጋና በሰው ሕይወት የበረከት መንገድ ነው። አምስተኛ ደስታና አዎንታዊ ሕሊና ይፈጥራል። ማመስገን ልብን ከመከራ ሀሳብን ወደ እርካታና አዎንታዊ አመለካከት እንዲሰፋ ያደርጋል። ስድስተኛ ጤናን ይጠብቃል። መመሰጥ ጭንቀትን ይቀንሳል፣ የልብ ጤናን ያሻሽላል፣ ነፃ ሕሊናን ይሰጣል። ሰባተኛ የእርስ በርስ ግንኙነትን ያሻሽላል። ምስጋና የሚሰጥ ሰው ሌሎችን ለማክበር ተስፋ ይሰጣል፣ ሰውነታዊ ግንኙነትን ያሻሽላል። ስምንተኛ ትህትናን ያስተምራል። ትህትናና ምስጋና በሕይወታችን ለማስቀመጥ ይረዳል። ዘጠኝ መከራን ለመቋቋም ይረዳል። በመከራ ውስጥ እንኳን ምስጋና ማቅረብ መንፈሳዊ ኃይል ይሰጣል፣ መቋቋምና ተስፋን እናጠነክራለን። አስረኛ ከእግዚአብሔር ጋር ወይም ከፈጣሪ ጋር ግንኙነትን ያጠነክራል። ጸሎታችን በምስጋና ሲጀምር ጊዜው ከእግዚአብሔር ጋር የእግር ግንኙነት እንዲኖርህ ያደርጋል። በአጠቃላይ ለእግዚአብሔር ወይም ለፈጣሪ ማመስገን የተሻለ ሕይወት፣ የሰላምና የተስፋ መንገድ ነው። ለሰው ሕይወት መንፈሳዊ፣ ስነ ልቦናዊና ስነ ሰውነታዊ ጥቅሞች ይጨምራል። ምስጋና ሕይወትን ይቀይራል። ስለዚህ ባለህ አመስግን።